በቅናት ሴራ ክብሯን አጥታ ወደ በረሃ የተሰደደችው ፈሪያል በአላህ ረዳትነትና በጀግናው አብድራሂም ክንድ የጠፋውን ክብሯን አስመለሰች። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ልብ ብለው እንዲከታተሉ ትጋብዛለሁ። ቪዲዮንም ላይክ በማድረግ ጀምሩት። በጥንታዊቷ ከተማ ውስጥ የመንገዶቹ አየር በሽቶና በቅመማ ቅመም ጠረን በታወደበትና የንግድ ድምጾች በሚያስተጋቡበት ስፍራ ሷሊህ የተባለ ስመጥር ነጋዴ ይኖር ነበር። ሷሊህ በሀብቱ ብቻ ሳይሆን በሃይማኖቱና በረጋ መንፈሱ በሁሉም ዘንድ በማይጠፋው ታማኝ ቃሉ የሚታወቅ ታላቅ ሰው ነበር። እርሱ የሚኖርበት ቤተ መንግሥት ሰፊ ሲሆን በጓሮ የአትክልት ስፍራዎች የተከበበ ቢሆንም በዚያ ትልቅ ግቢ ውስጥ ግን አንድ ነገር ይጎድል ነበር። እርሱም የሕፃን ልጅ ሳቅ ነበር። ሷሊህ ከመጀመሪያ ሚስቱ ነዋል ጋር ለብዙ ዓመታት ቢኖርም ልጅ አልወለዱም ነበር። ነዋል ለወርቅና ለዝና ያደረች፣ ልቧ በመቀኝነትና በክፋት የተሞላ ሴት ነበረች። ባለቤቷ ሷሊህ በሕዝቡ ዘንድ ያለውን ክብርና ሀብቱን ለእሷ ብቻ እንዲሆን ትመኝ ነበር። ከጊዜ ወደ ጊዜም ልጅ ባለመውለዷ ምክንያት የመጣባት ሐዘን ወደ ጭካኔ ተቀይሮ በአገልጋዮቹና በባለቤቷ ላይ ጭምር መቆጣት ጀመረች። ሷሊህ በአንድ ወቅት ለንግድ ወደ ጉዞ ወደ አንዲት አጎራባች መንደር ሄዶ ሳለ በአንዲት የውሃ ጉድጓድ አጠገብ አንዲት ወጣት አየ። እሷም ፈሪያል ትባላለች። ፈሪያል አባቷ የሞተ የደግ ሰው ልጅ ስትሆን ከሽማግሌ አጎቷ ጋር በትንሽ ቤት ውስጥ የምትኖር በጨዋነቷና በቁጥብነቷ በመንደሩ የታወቀች ነበረች። ሷሊህ የፈሪያልን ውበት ብቻ ሳይሆን በውስጡ ያለውን የሞራል ጥንካሬና ሃይማኖተኝነት አይቶ ወዲያውኑ አገባት። ወደ ከተማው ሲመለስ ነዋል በቅናት አበረች። ከነዚህ ሁሉ ዓመታት በኋላ በእኔ ላይ ሌላ ሚስት ታገባለህን ስትል ጮኸች። ሷሊህም በረጋ መንፈስ እንዲህ አላት፣ እኔ ስሜን የሚያስጠራ ልጅ እፈልጋለሁ፣ ፈሪያልንም አክብሬና ጠብቄ አኖራታለሁ አላት። ፈሪያል ወደ ቤተ መንግሥቱ ስትገባ ይዛ የመጣችው ጥቂት ልብሶቿንና ቅዱስ ቁርአን ብቻ ነበር። ነዋል ግን ገና ሳታያት ጥላቻዋን በልቧ ውስጥ ዘራች። ብዙም ሳይቆይ ፈሪያል ጸንሳ ወንድ ልጅ ወለደችና ስሙንም ሙሐመድ አለችው። የሷሊህ ደስታ ወሰን ባይኖረውም ዕጣ ፋንታ ሌላ ነገር ደግሶ ነበር። ሷሊህ ልጁ በተወለደ በጥቂት ቀናት ውስጥ በጠና ታሞ ለሞት ተቃረበ። ከመሞቱ በፊት ግን ንብረቱን በሙሉ ለልጁ ሙሐመድና ለፈሪያል ውክልና ሰጠ። ለነዋልም የሚገባትን ድርሻ አስቀመጠላት። ሷሊህ እንዳረፈ ነዋልና ወንድሟ ጀሳር አሰቃቂ ሴራ አሴሩ። ጋነም የተባለ ምስኪንና የማይሰማ አገልጋይን ደብድበውና ደም በደም አድርገው በድብቅ ወደ ፈሪያል መኝታ ክፍል አስገቡት። ከዚያም ነዋል ወደ አውራ ጎዳና ወጥታ የሷሊህ ሚስት ባላ በሞተ በጥቂት ቀናት ውስጥ ቤቱን በዝሙት አረከሰችው በማለት በሐሰት ጮኸች። ሕዝቡ ተሰብስቦ ወደ ክፍሉ ሲገባ አገልጋዩን እዚያው አገኙት። በጉቦ የተገዛው ዳኛም ፈሪያልን ካለምንም ንብረት ልጇን ብቻ አቅፋ ከከተማው እንድትባረር ፈረደባት። ፈሪያል ሕፃን ልጇን ይዛ ወደ በረሃ ተሰደደች። በበረሃው ቃጠሎና በብርዱ መካከል የምትበላውና የምትጠጣው አጥታ ጡቷም ወተት አርቆ ልጇ በእቅፏ ሊሞት ሲቃረብ አምላኳን በለቅሶ ተማጸነች። በዚያ የመከራ ሰዓት አብድራሂም የተባለ ጀግናና ባለጸጋ የጎሳ መሪ በበረሃው ሲያልፍ አገኛቸው። አብድራሂም በታላቅ ርኅራኄ ወደ ድንኳኑ ወስዶ አከማቸው። ፈሪያል ታሪኳን ስታጫውተው አብድራሂም በንጽሕናዋ አመነ። ከዛሬ ጀምሮ እኔ ጋሻ ሆንሻለሁ፣ ለልጅሽም አባት እሆናለሁ አላት። አብድራሂም ፈሪያልን በክብር አገባት። ሆኖም ፈሪያል ስሜ ሳይጸዳና ክብሬ ሳይመለስ ደስተኛ መሆን አልችልም ስትል ገለጸችለት። አብድራሂምም የተዘረፈውን ሀብቷንና ክብሯን ለመመለስ ቃል ገባላት። ለዓመታት አብድራሂም ጀግኖቹንና ማስረጃዎቹን ሲያደራጅ ቆየ። በመጨረሻም በታላቅ የፈረሰኞች ሰራዊት ታጅቦ ወደ ከተማዋ ተመለሰ። በከተማው አደባባይ ጀሳርንና ነዋልን በዳኛ ፊት አቆማቸው። ያ በሐሰት ተደብድቦ የተከሰሰው የማይሰማ አገልጋይም ቀርቦ በእጁ ምልክት እውነቱን ተናገረ። ጀሳርና ነዋል እንዴት እንዳሴሩና እንደደበደቡት ለሕዝቡ ግልጽ ሆነ። ዳኛውም እውነቱን ተረድቶ ጀሳር በሠራው ግፍና በፈጸመው የሐሰት ክስ ሞት ሲፈረድበት፣ ነዋል ደግሞ ንብረቷ ተወርሶ ዕድሜ ልክ እስራት ተፈረደባት። ፈሪያል በታላቅ ክብር ወደ ቀድሞ ቤቷ ተመለሰች። ፈሪያል አብድራሂምና ልጇ ሙሐመድ በዚያ ግርማ ሞገስ ባለው ቤት ውስጥ በሰላምና በፍቅር መኖር ጀመሩ። ሙሐመድ በአብድራሂም እጅ አደገ።
የአባቱን ንግድም ተረክቦ ስሙን አስጠራ። ፈሪ ዓለም በከተማዋ ውስጥ ለተበደሉና ለድሆች መጠጊያ ሆነች። ይህ ታሪክ በከተማው ታሪክ ውስጥ የትዕግሥት የንጽሕናና የጀግንነት ድል ተብሎ ለዘመናት ሲነገር ይኖራል። ፍትሕ የግፍን ጨለማ አሸንፎ በከተማዋ ላይ ለዘላለም በራ። ምቀኝነት ቤትን ቢያፈርስም እውነት ግን የፈረሰውን መልሶ ይገነባል። የነዋል ተንኮል በራሷ ላይ ሲመለስ የፈሪያል ትዕግሥት ግን የክብር ማማ ላይ አወጣት። በመጨረሻም በከተማዋ ላይ የነገሰው ሀብት፣ ፍትሕ፣ ዝና ሳይሆን ቅንነት ሆነ። በመጨረሻም እንኳን ለረመዳን 4ኛው ቀን በሰላም አደረሰን። ጾማችንን አላህ ተቀብሎን በቀሪዎቹ ቀናትም በዒባዳ በሶላትና በቁርአን እንድንበረታ ያድርገን። መልካም የረመዳን ቆይታ። ከቅርብ ጊዜ አንስቶ ድምፅ ላይ ትንሽ ለውጥ አጋጥሞኛል። ለዚህም አፉ እንድትሉኝ እሻለሁ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።